የሰው ልጅ ወደ በዛበትና ወደ ዘመመበት አብሮ እንደሚሄድ ያወቅኩት በዚሁ በቲክቶክ ነው። እውነቴን ነው። አንድ ቪዲዮ ፖስት ተደርጎ ዝም ብሎ ላይኩም ሪፖስቱም ኮሜንቱም ከበዛ ምኑም ሳይገባችሁ እኮ ነው ያ ቪዲዮ ለእናንተ ምኑም ሳይገባችሁ ዝም ብላችሁ ታደርጉታላችሁ። ላይክ ማለት አለው እናንተ ብቻ አይደላችሁም እኔም ጭምር አሳልፌው ኧረ ብዙ ሰው ነው መሰል ላይክ ያደረገው ብዬ መልሼ ላይክ አደርገዋለሁ። ይሄ ደግሞ የቲክቶክ መጋኛ ነው። እኔ ምኑም አይገባኝም። ዝም ብላችሁ የምትወዱ ሰው ሪፖስት ካደረገው ያን ቪዲዮ ገብታችሁ ታደርጉታላችሁ። ለምን እኔ እንጃ። እኔ ምኑን አውቃለሁ ለምን እንደሆነ። ግን በቃ ሰው አሽቃባጭ መሆናችንን ከኔውም ከእናንተም ጀምሮ ለሁላችንም አንድ ቪዲዮ ቫይራል እስከሚወጣ ቶሎ ቶሎ የማይሄዱ ለምን መሰላችሁ? አትነኩትም፣ አትነካኩትም። ልክ ቫይራል ሲወጣ ግን አሳልፋችሁት እንኳን ላይኩ ብዙ መሆኑ ትዝ ሲላችሁ መልሳችሁ ላይክ ታደርጉታላችሁ። ወይም ደግሞ ሪፖስት ያደረገው ሰው የምታውቁት ከሆነ የሚመቻችሁ አይነት ከሆነ መልሳችሁ ሪፖስትም ላይክም ታደርጋላችሁ። አሽቃባጭ ነና። ጅሉባል ሲገጥምሽ በየቀኑ መመዛዘን የማይችለውን ነገር ከኔና ከቤተሰቦች ምረጭ እያለ ያንቀጠቀጠሽ። እውነቴን ነው። የልብ ሰው የሆነ ባል ደግሞ ሲሰጥሽ አንቺን ለወለዱልኝ አንቺን ላሳደጉልኝ ቤተሰቦችሽ ምን አይነት ጥሎሽ ልጣልላቸው እያለ ያመክርሻል። እውነቴን ነው። ችግሩ ምርጫው ያንቺ ነው። አንቺ የምትፈልጊው አንቺንም ቤተሰቦችሽንም ዘርማን ዘርሽንም እየረገጠ የሚኖረው ነው። እውነቴን ነው። ይሄ ደግሞ ስህተቱ አንቺ ነው 100%። ምክንያቱም ህይወት ታማረጥሻለች። አለቀ። መረጥሽላት። አንቺ ደግሞ ስትወድቅ እኛ ምን ብለን ነበር? ልጅየው አሰማም እንጂ ምናምን ብለው ይዝቱብሃነ። ስትነሳ ደግሞ ወይ እንተማመንብሃለን እኮ የኛ ጀግና ብለው ያሽቃብጡልሃል። የትኛውን እናያዝ ወገን? አሁን እኮ ችግር ነው የሆነብህ። ሰው ከወደቀ እየነገርኩ አሰማ አንተ ልጅየው ይልሃል ብለህ ጥራ ግረህ ለፍተህ ብቻህን ከተነሳ ደግሞ የኛ ጀግና ድሮም እኮ አንተ ልጅየው አስተዋይ ነህ ይልሃል። የምን አባት አስተዋይ ነው እንዴ? እኔ እኮ ብቻ ፈጣሪ ይጠብቃችሁ። እንዴ ያለው ባለፈው አረቢያ 10 ብር ስጠኝ መልስልሃለሁ ብሎኝ ሰጠሁት። አሁን አይን ባይ አይመልስም። ምንድነው ልጠይቀው እንዴ? ረስቶት ይሆን? ረስቶት እኮ ይሆናል። እኔ እኮ ችግር የለውም ብዬው ትቼው ነበር 10 ብር ምናምን ብዬ ተውኩት። ግን ወደ ኢትዮጵያ ኳልኩሌተር መጥቼ ሳየው ይጠቅማል። ስለዚህ ረስቶት ከሆነ አስታውስ። አሞ አሻራ ሪያል ጅብ ማለት አሻራ ሪያል አምጣውልህ። እኔ ይብቃ። እኔ እኮ ትቼው ነበር። እኔ አሻራ ሪያል ትቼው ነበር። ግን ወደ ኢትዮጵያ ኳልኩሌተር ይሰዊ ይጅዚያ ዳፍሉስ። ስለዚህ ጅብ ከሚዮም 7 ዮም አነ 7 ዮም አንተ እሺ አነ ይሹፍ ይጅብ አንተ ማትጅብ። ስለዚህ አምጣ ሊዮም ምሸት አምጣ። ጠይብ የኔ ሸጋንትና ካንተ የበለጠ ምን ሰው ተገንቶብኝ ሁላ ወንድሙን ያ ሞግስ የለም ወይ? እኔ ስለባሌ ነው የሚገጥመው ነው። ሄብብብብ ይክዋይ ሸጋ የኔ ፍቅርዬ ምናምን የሚሉ ሴቶች ሳስበው መልካቸው አይ ሰላም ነው ነገር የሚመስለው እንደታስበው እውነት ነው። እኔ ከማማችሁ በግልጽ ልንገራችሁ ይሄ እኔ ሸጋንትና ካንተ የበለጠ የኔ ሸጋንትና ምናምን የምትሉ እንደሆነ ሰላም ነው የሚመስለኝ መልካችሁ እኮ ነው ሳስበው። ቅመሞች ስትጀናጀኑ ማለት የሌለባችሁ ነገር አንደኛ በስንት ነው የምትሰሩ? ምን አገባህ? በስንትስ ብትሰራ ለምን እሷ ደስ አላት? ለምን በነፃ ሆዷን እየሞላች ትስራ? ምን አገባህ? ኳልኩሌተር መተታ ማለት የኔ ያክል አስፈለገኝ ለማለት ነው። አይመለከትም። ሁለተኛ ከመጣሽ ስንት ዓመት ሞላሽ? ምን አገባህ? ምን ጥልቅ አረገ? እውነቴን ነው። አታውቁም። ደንዝዛለች። ብታውቁ እኮ ትነግር ነበር፣ ግን አታውቁም። በስተመጨረሻ ደግሞ ወደ ሀገር መቼ ልትመለሽ አሰብሽ? አይመለከትም። እሷ ራሷ አታውቀውም መቼ ልትመለስ እንዳሰበች በፍጹም አታውቀውም። እሷ አስባ የመጣችው 2 ዓመት እሰራለሁ ከዛ እጄን ሰጥቼ ኢትዮ ሄጄ በቃ ቶሎ ስርት አድርጊ ሀብታም ሆናለሁ እናንተና እዚህ ሲጃጃሉ እዛ ሄደው እናንተና እኮ እየተነፋረቁ ከርሞ ግን 2 ዓመት በቂ ብላ መጣይ። አሁን 7 ዓመቷ ነው። ስለዚህ አታውቀውም ማለት ነው። ከዚህ በኋላ 20 ዓመት ልትቆይ ትችላለች። እነዚህ ነገሮች አትጠይቁ። በስንት ነው የምትሰሪው? መቼ መጣሽ? ስንት ዓመት ልትቆይ አሰብሽ? ምናምን ከተሳካላችሁ የኔ ፍቅር ደህና ነሽ እያል ከዛው ዕቃ ተጠብብ በተወሰነ መልኩ ይሄም ካዋጣ ነው። አንዳንድ የአረብ ሀገር ሴቶች ማለት ነው 3 ወር 4 ወር አውርታት ምናምን ጨርሰው ሁሉም ነገር ነይሮጅ ስትላት ከዛ ቤተሰብ አስተዋውቅልኝ መጀመሪያ ቤተሰብ አስተዋውቅልኝ ትላለች። ኧረ እባክሽ አንቺ እዚህች ላይ ቁጭ በይሽ የታግሻለሁ
በፊልተር ላበደው ፊትሽ እንደ ዱሮው እንደ አባቴ ውሻ የሆነ ነገር ያሳብድ። እውነቴን ከዚህ ቀጥሎ ያለውን ፓርቲ የቆረጡት በጣም ዘግናኝና የሚያስጠላ ነገር ስለሆነ እንደው ሌላውን ነገር ተው። ከጥፋት ላይ ጥፋት ትደርባለህ። በመጀመሪያ አንዲት አረብ ሀገር ለስራ ቤተሰቦቿን የራሷን ህይወት የመጣችን ሴት ልጅ ህይወቴ ሞትልሻለሁ ምናምን ብሎ ማሰማመጥ በጣም ትልቅ ጥፋት ነው። ግን ለአንተ ጥፋት ነው ብዬ ያልያዝኩብህ የእሷም ጥፋት ስላለበት ነው። አለመጀናጀን ትችል ነበር። ሲቀጥል ደግሞ እንደው ከሆነ በኋላ እንደው ሴት ልጅ ማለት እናት ምናምን የሚባል ነገር የለህም። በዚህ ልክ መሳደብ እሽቶ አይኑርህ። ቤተሰብ አረ ቤተሰብ አይኑርህ። እንደው ሰውኛውን ማሰብ አትችልም። ዝም ብለህ ቶ ሌላው ነገር ቤተሰብ ዝም ብለህ ሰውኛውን ሰው ማለት ምን እንደሆነ ምናምን ተረድተህ ሰውኛውን ማሰብ አትችልም። እኔ እኮ ምን ይባላል አሁን ይሄ በዚህ ልክ የቆሸሸ የረከሰ ነገር እውነቷን ነው። እና አባትህ እርሻ ምናምን ይመስላል እንዴ አንተ ሄደህ ዝም ብለህ ተዛፍቀህ የምትወጣው? እሷ እኮ ቤተሰብ አስተዋውቅ የምትለው ትዳሬ ይሆናል የልጆቹ አባት ይሆናል ህይወትን መሰረታለን ወዘተ እንላለን ብለህ ነው። አንተ የፈለከው የሰው ህይወት እንደዚህ በጥብጣ ኋላ ድንግል ካልሆነ ልትል ነው። አንተ ያበላሸው ማን ሊያገባልህ ነው ኋላ ድንግል ፍለጋ የምትዞረው? እኔ ምንም ከዚህ ውጭ አንዳይ የሚያል ሰውዬ እኔ ልናገረው አይደለም። ነገሩ እኔ በጣም ስላስጠላኝ ነው እንጂ ቪዲዮ እንትን እንጂ ይሄ አንተ አያቴን የምታል ሰውዬ እኔ ልነግርህ አይደለም። ግን የሚዘገን ቢያንስ ስትናገሩ አው ፈመስክ ተፈመሰ እንደው ስትናገሩ ልክ ያለው ነገር አሁን እነዚህ ለፍተው ማዲያት በዚህና በዚህ ተጥቆርቆራ የምትል ሴት በዚህ ልክ ትሳደባለህ? ኪሳራ የከሰረ ትውልድ ወረቀት አቅም አግኝታ ትሄዳለች። ውሃ ግደባ ነው ምናምን ይለኝ ነበር የሳይንስ መምሬ። የሆነ ትምህርት ቤት ላይ ቻሌንጅ ተሰጣችሁ አታውቁም? በብርጭቆ ውሃ ሙልት አርጋችሁ ከዛ ወረቀት እንደዚህ ካፉል አርጋችሁ ስዘቀዝ like and subscribe, hit that like button and subscribe for more። ጥቅማቢስ የሆናችሁ ሰዎች አትሆኑ።